ኢየሱስ ጌታ ነው። ዛሬ መጽሐፈ ምሳሌ እንመለከታለን። በመጽሐፈ ምሳሌ ላይ የእግዚአብሔር ቃል ይናገረናል። የእስራኤል ንጉስ የሆነው የዳዊት ልጅ ሰለሞን የጻፋቸው ምሳሌዎች ናቸውና ይህን ምሳሌ እንመለከታለን። ኢየሱስ ጌታ ነው። ምዕራፍ 1 ቁጥር 1 እንዲህ ይላል፣ የእስራኤል ንጉስ የዳዊት ልጅ የሰለሞን ምሳሌዎች ጥበብና ተግሳጽን ለማወቅ የእውቀትንም ቃል ለማስተዋል። ምን ጥበብና ተግሳጽን ለማወቅ የእውቀትን ቃል ለማስተዋል። የእውቀት ቃል አለ ማለት the word of knowledge። እሱን ለማስተዋል ምን ተግሳጽን ለማወቅ እንዴት እግዚአብሔር እንደሚቀጣን ለማወቅ እንዴት ካለንበት ከተላለፍንበት ነገር እግዚአብሔር እንዴት እንደሚያወጣን ለማወቅ ጥበብ ያስፈልጋል። ተግሳጽን ለማወቅ የእውቀት ቃልን ለማስተዋል የጥበብን ትምህርት የምን ትምህርት? የጥበብን ትምህርት ጽድቅንና ፍርድን ቅንነትን ለመቀበል የጥበብን ትምህርት ጽድቅንና ፍርድን ቅንነትን ለመቀበል ብልሃትን ለአዋቂዎች ይሰጥ ዘንድ ምን ብልሃትን ላላዋቂዎች ይሰጥ ዘንድ ምንም ሳናቅ ቀርተን እግዚአብሔር በራሱ ኃይል ጥበብን ሰጥቶ የማናቀውን ነገር እንድናቅ የሚያደርግበት ዊዝደም ወይም ጥበብ ይባላል። እንዲህ ይላል፣ ለጎበዛዝትም እውቀትን ጥንቃቄን ጠቢብ እነዚህን ከመስማት ጥበብን ይጨምራል። ጠቢብ እነዚህን የእግዚአብሔርን ቃል ከመስማት ምንን ይጨምራል? እግዚአብሔር የሚናገረውን ከመስማት ምን ይጨምራል? ጥበብን ይጨምራል። ጥበብ እንዲጨምር መስማት ያለብን የእግዚአብሔርን ቃል ነው። አስተዋይ መልካም ምክር ገንዘቡ ያደርጋል። አስተዋይ ሰው የሚያስተውል ሰው መልካም ገንዘብን ምን ያደርጋል? ገንዘቡ ያደርጋል። መልካም ምክርን የህይወቱ የሚለውጥበት መንገድ ስለሆነ እያስተዋለ መልካም ምክርን ገንዘቡ ያደርጋል። ምሳሌንና ትርጓሜን የጠቢብ ቃልን የተሸሸገውን ነገር ለማስተዋል ምሳሌ የሚያስፈልገው የተሸሸገውን ነገር ለማስተዋል። ምክንያቱም ኢየሱስ ክርስቶስ ሐዋርያትን በምሳሌ ያስተምራቸው ነበር። ትዝ ካላችሁ ስለ ዘሪው ምሳሌ፣ ስለ ሰናፍጭ ቅንጣት ታክል ምሳሌ፣ እግዚአብሔር ስለ ወይን ግንድ ምሳሌ ይናገር ነበር። ኢየሱስ ክርስቶስ ለሐዋርያት ይነግራቸው ነበር። ለዛ ነው ምሳሌንና ትርጓሜን የጠቢባን ቃልና የተሸሸገውን ነገር ለማስተዋል። አንድ ሰው ማስተዋል የሚጀምረው በምሳሌ ስትናገሩት ነው። ኤግዛምፕል የሆነን ነገር አንድ ሰው ለማየት ሲፈልግ ስለዛ ነገር በስዕላዊ መንገድ አይምሮ ውስጥ እንዲስል በማድረግና ጥበብን የሚረዳበትን መንገድ በማሳየት የጠቢባን ቃል የተሸሸገውን ነገር ለማስተዋል እንዲረዳው የሚያደርግ ነገሮችን ስንሰጠው ይሄን ምሳሌና ትርጓሜን ያሳያል ማለት ነው። 7 ላይ ስንመለከት የጥበብ መጀመሪያ እግዚአብሔርን መፍራት ነው። እዚህ ዓለም ላይ ብዙ ጥበቦች አሉ። የጥበብ ሁሉ መጀመሪያ ግን ፊር ኦፍ ጋድ ወይም ደግሞ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብን ተግሳጽን ይንቃሉ። ሰነፍ ሰው ጥበብንና ተግሳጽ ሲነገረው ይንቃል። ለዛ ነው ሰነፎች አብዛኛው በህይወታቸው ውስጥ ዋጋ የሚከፍሉት፣ በህይወታቸው ውስጥ ትልልቅ ስቃዮችን የሚካፈሉበት ምክንያት ጥበብንና ተግሳጽን ስለሚንቁ ነው። ሰነፍ የሚባለው ጥበብና ተግሳጽን የሚንቅ ሰው ነው። ዊዝደምን የሚንቅ ሰው ነው። አድቫይስመንትን የሚንቅ ሰው ነው። ኢየሱስ ጌታ 8 ላይ እንዲህ ይላል፣ ልጄ ሆይ የአባትህን ምክር ስማ። የማንም ምክር? የአባትህን ምክር ስማ፣ የእናትህንም ሕግ አትተው። አባትህን ምክር the advice of your father መርሳት የለብሽም ማለት ነው። የእናትህ ሕግ ደግሞ እናት በህይወት መንገድ የምትሄድበትን ሕግ፣ አንተ የምትመራበትን ሕግ፣ ከልጅነት እስከ እውቀት ያስታጠቀችን ሕግ አትተወው ይላል መጽሐፍ ቅዱስ። 9 ላይ ለራስህ የሞገስ ዘውድ ለአንገትህም ድሪ ይሆንላል። እነዚህ የአባት ምክር፣ የእናት ሕግ ለራስህ ሞገስ ይሆናል ወይም ዘውድ ይሆናል፣ ለአንገትህም ድሪ ይሆናል። ድሪ ማለት ጌጥ እንደማለት ወይም ደግሞ ሀብል እንደማለት ነው። ልጄ ሆይ ኃጢአተኞች ቢያባብሉ እሺ አትበል። ምኖች ኃጢአተኞች? ና ወደ ናይት ክለብ እንሂድ፣ ና ወደ መጥፎ ቦታ እንሂድ፣ ና ነፍስ እንግደል፣ ና ከንቱ ነገር እናደርግ ቢሉ ቢያባብሉ፣ በተለያየ ብልጭልጭ ነገር ዓለም ብታባብልህ ወደ እነዚህ ኃጢአተኞች ጎራ አትቀላቀል፣ አትግባ። ልጄ ሆይ ኃጢአተኞች ቢያባብሉ እሺ አትበል። ደምን ለማፍሰስ ከኛ ጋር ና እናድባ፣ ወይም ተደብቀን ደምን የምናፈሰውን ሰው እንመልከት ቢሉ አትተባበር። ለንጹህ ያለ ምክንያት ወጥመድን
እንሸምቅበት ቢሉ ለንጹህ ሰው ተደራጅተን ግሩፕ ሰርተን እንግደል ቢሉ አትተባበራቸው። በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው፣ በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙን ሀብት ሁሉ እናገኛለን፣ ከምርኮም ቤታችንን እንሞላለን። ዕጣ ከኛ ጋር ጣል፣ ለሁላችንም አንድ ከረጢት ይሁን ቢሉ ልጄ ሆይ ከነሱ ጋር በመንገድ አትሂድ ይላል እግዚአብሔር ቃል። ምሳሌ መጽሐፍ የሚገርም መጽሐፍ ነው። ከጎዳናቸውም እግር ፈቀቅ አድርግ፣ እነሱ በሚራመዱበት ጎዳና። ስለዚህ በዛ ጎዳና ውስጥ የክፋት ጎዳና ነውና የነሱ ጎዳና፣ አንተ ከነሱ ጋር እግር አይሂድ። አይደለም ነገሩን ማድረግ እግርህ እንኳን ከነሱ ጋር ይራመድ ማለት ነው። ከጎዳናቸው እግርህን ፈቀቅ አድርግ፣ እግሮቻቸው ወደ ክፋት ይሮጣሉና። ምኖቻቸው እግሮቻቸው ወደ ክፋት ምን ይላሉ? ይሮጣሉና። ደም ለማፍሰስ ምን ይላሉ? ይፈጥናሉና። ደም ለማፍሰስ ምን ይላሉ? ይፈጥናሉና። መርበብ በወፎች ዓይን ፊት በከንቱ ትተከላለችና፣ እነሱም በደማቸው ላይ ያደባሉ፣ በነፍሳቸውም ላይ ይሸምቃሉ። እንዲሁ ይህ መንገድ ትርፍ ለማግኘት የሚሳሳ ሁሉ ነው። ትርፍን ለማግኘት ሰው ሲፈልግ የሰውን ሕይወት ግማሹ ያጠፋል፣ የልጁን ሕይወት ግማሹ ያጠፋል፣ ልጁንም ይገብራል፣ ለተለያየ መጥፎ ነገር የሚያውል ሰው አለና ክብረት ከነዚህ አይነት ሰዎች ጋር አይሁን፣ ከእንደዚህ አይነት ኃጢአተኞች ጋር አይሁን፣ መንገዳቸው ጥመት ባለበት ሰዎች ጋር አይሁን ይላል። እሺ እንዲህ ይላል፣ ጥበብ በጎዳና ትጮኻለች፣ ዊዝደም ስፒክስ አውት ኦን ደ አራውንድ። በጥበብ በጎዳናዎች ላይ ትጮኻለች። የሚፈልገኝ እያለች ትጮኻለች። የሚፈልገኝ እያለች ብዙ ሰነፎች ያልፋሉ፣ ብዙ አዋቂዎች ያልፋሉ፣ ግን ጥበብን የሚረዳት አታ በአደባባዮች ትጮኻለች። ጥበብ በጎዳና ትጮኻለች፣ በአደባባይ ድምጿን ከፍ ታደርጋለች። ዩሲ ጥበብ በአደባባይ ድምጿን ምን ታደርጋለች? ከፍ ታደርጋለች። በአደባባይ ትጣራለች። ኑ ውሰዱ፣ ኑ ተጠቀሙብኝ፣ ኑ እኔ አደባባይ የሚለው ብዙ ነገሮች የሚታይበት ቦታ ወይም ብዙ ሰው ሊያዩ የሚችልበት ቦታ ላይ ሆና ነው ጥበብ የምትጠራው። አደባባይ ማለት እዛ ነው፣ ሰው ሊያዩ የሚችል ማንኛውም ሰው ሊያዩ የሚችል ቦታ ላይ ሆና። በከተማይቱ መግቢያ በር ቃልን ትናገራለች። በከተማይቱ በር መግቢያ ማለት ሰው ሁሉ የሚመላለስበት ቦታ፣ ሰው ሁሉ የሚሄድበት ቦታ ላይ ሆና ቃልን ትናገራለች። ያ ቃል ደግሞ የናዝሬቱ ኢየሱስ ክርስቶስ ቃል ሥጋ የሆነው የእግዚአብሔር ቃል ነው። እናንተ አላዋቂዎች እስከ መቼ አላዋቂ ትሆናላችሁ? ወይም ደግሞ ከአላዋቂዎች ጋር ትዋደዳላችሁ ይላል። ፌዘኞች ፌዝን ይፈቅዳሉ። ፌዘኞች ምንን ይፈቅዳሉ? ጥበበኞች ጥበብን ይፈቅዳሉ ማለት ነው። ፌዘኞች ፌዝን ይፈቅዳሉ። ሰነፎች እውቀትን ይጠላሉ። ሰነፍ ሰው ምንን ይጠላል? እውቀት። ለካ ሰውን ፒዩሪፋይድ የሚያደርገው ወይም ደግሞ ወደ ተሻለ መንገድ የሚያስገባው ነገር ፌዝን ንቆ ጥበብን ሲከተል ነው። ኢየሱስ ጌታ ነው። ሰነፎች እውቀትን ምን ይላሉ አለ? ይጠላሉ። ወደ ዘለፋም ተመለሱ ይላል። ይህ የሰነፍ ሰው ባህሪ ነው። ዘለፋ፣ ፌዝ የሰነፍ ሰው ማንነት ነው። ስለዚህ በሕይወታችሁ አትዝለፉ፣ ሰውን አትናቁ። ይህ የሰነፍ ሰው ባህሪ ነው። እነሆ መንፈሴን አፈስላችኋለሁ፣ ከፌዛችሁ ብትመለሱ፣ ከውድቀታችሁ ብትመለሱ እግዚአብሔር እንደ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። ዩሲ the spirit of holy፣ ይህ ቅዱስ የሆነው መንፈስና የእግዚአብሔርን ቃል ምን እላችኋለሁ? አስተምራችኋለሁ። ፌዝ እያለ ቃልን ልትማር አትችልም ማለት ነው። የሚይዝ ነገር አለ። ፌዘኛ ሰው ከሆንክ የእግዚአብሔር ቃል በመጣ ጊዜ ይቀልብሃል፣ ማፌዝ ትጀምራል። እነዛን የምስራችሁ ወንጌል በምናወጅበት ጊዜ ብዙ ፌዘኞች መንገድ ላይ ቆመው ሊረዱን ያልቻሉበት ምክንያት ኢየሱስ ጌታ ይህን ይግለጥልን። እንዴት በጠራው ጊዜ እምቢ ስላላችሁ፣ በጠራዋችሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ። ዩሲ ጥበብ ማለት እግዚአብሔር ነው። ምክሬ ሁሉ ግን ቸል ስላላችሁ፣ እግዚአብሔር ሲመክራችሁ ቸል ስላላችሁ፣ ዘለፋዬን ስላልፈቀዳችሁ፣ እግዚአብሔር ሲገስጽ ቦታ ስላልሰጣችሁ፣ ሲመክረን ቦታ ስላልሰጠ ነው። እንዲህ እኔም ስለዚህ በጥፋታችሁ እስቃለሁ። እግዚአብሔር ለካ ሰው ልጅ ሲጠፋ ይስቃል። ለካ እግዚአብሔር የሰው ልጆች ዋጋ ሲከፍሉ ይስቃል። ጥፋታቸው በመጣ ጊዜ አላግጥባቸዋለሁ። አየህ መከራ እየኖረብህ ለካ እግዚአብሔር ዝም ይላል። እግዚአብሔር ተናግሮ አልሰማ ባልክ ጊዜ መከራውንም አንተንም ተላልፋችሁ እንድትሰጡ ያደርግና እሱ ይስቃል፣ እሱ ይሳለቃል። ምክንያቱም ዘለፋውን ስላልሰማን፣ ዘለፋውን ስላልተቀበልን። ኢየሱስ ጌታ ነው። እኔም
ስለዚህ በጥፋታችሁ እሳለቃለሁ፣ ጥፋታችሁን በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ ዩሲ ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁ እንዳውሎ ንፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ የዛን ጊዜ ይጠሩኛል፣ እኔ ግን አልመልስም አለ እግዚአብሔር። ምን ጭንቅና መከራ በወረደባችሁ ጊዜ የዛን ጊዜ ይጠሩኛል፣ እኔ ግን አልመልስም። ምክንያቱም እግዚአብሔር ቀድሞ ሲናገር አልሰማ ስላልን፣ ወደ መከራ ተላልፈን ስለሰጠን፣ መከራ ደረሰብን ብለን ስንጮህ እግዚአብሔር መጀመሪያ ተናግሮ ስለነበረ ስላልስተዋልን፣ ስላልተረዳ ነው ለዛ መከራ አስተላልፎ ይሰጠናል። ጭንቅና መከራ በወረደባችሁ ጊዜ የዛን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም ይላል። ተግተው አያችሁ፣ መትጋት በነበርንበት ሰዓት ሳንተጋ መከራው በመጣ ጊዜ ግን ብንተጋ እግዚአብሔር ዝም ይላል። መትጋት የነበረብን መከራው ሳይመጣ ጉዳዩ ሳይመጣ ነበር መትጋት የነበረብን። አሊ ብርሃድ ያሻዲከ ጌታ ስሙ ይባረክ። እውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋይን ሁሉ ንቀዋልና፣ ስለዚህ የመንገዳቸውን ፍሬ ምን ይላሉ? ይበላሉ። የመንገዳቸውን ፍሬ በመንገዳቸው የዘሩትን ፍሬ ምን ይላሉ? ይበላሉ። ከራሳቸው ምክር ይጠግባሉ። እግዚአብሔር ሲመክር አልሰማ ብለን በራሳችን ምክር እንጠግባለን። ያ ምክር የራሳችን ምክር ደግሞ ጊዜያዊ ምክር ነው። ስጋን የሚያበላሽ ምክር ነው። ዋጋ የሚያስከፍል ምክር ነው። የእግዚአብሔር ምክር ግን አላዋቂዎችን ጠቢብ የሚያደርግ ነው። አላዋቂዎችን ጠቢብ የሚያደርግ ነው የእግዚአብሔር ምክር። አያችሁ፣ እግዚአብሔር ሲመክር መስማት ዋነኛው የህይወታችን መንገድ ነው። የህይወታችን ራዕይ ነው። የህይወታችን ገጽታ ነው። ለዛ ነው ከራሳቸው ምክር ምን ይላሉ አለ? ይጠግባሉ አለ። አላዋቂዎች ከጥበብ መራቅ ይገላቸዋል። ሰነፎች ቸልተኛ መሆን ያጠፋቸዋል። ቸልተኛ ሰው ሰነፍ ነው ማለት ነው። ስለዚህ ቸልተኛ መሆን ሁልጊዜ ያጠፋል። የሚሰማኝ ግን በእርጋታ ይቀመጣል። እግዚአብሔርን ለመስማት የሚሰማ ምን ይሆናል? በእርጋታ ተረጋግቶ፣ ወጀብ እያለ ተረጋግቶ ይቀመጣል። ከዛስ ከመከራቸው ስጋት ያርፋሉ ይላል። እግዚአብሔር ለስሙ ይባረክ፣ ክብር ለሱ ይሁን። ከመከራ ስጋት ሁሉ እሱን እየሰማን አርፈን መዳን ይሁንልን በኢየሱስ ስም።